ደህና መጣችሁ የአርባ ምንጭ ጤና ሳይንስ ኮሌጅ ተማሪዎች። በዛሬው ቪዲዮአችን የምንመለከተው የኢትዮ ኮደርስ ወይም ኢትዮ ኮደርስ ኢኒሺየቲቭ እንዴት መጠቀም አለብን የሚለውን ነው። ለአጠቃቀም ምቹ እንደሆነ በአብዛኞቻችን ስልክ ስለምንጠቀም ሶስቷን ነጠብጣብ ላይ ያለችውን ነካለን። ሶስቷን ነጠብጣብ ከነካን በኋላ ዲስክቶፕ ሳይት የምትል እዚህ ጋር ሊንክ አለች። ዲስክቶፕ ሳይት የምትለው እናደርጋለን። ልክ እንደ ዲስክቶፕ ሲመስልልን ወይም እንደ ኮምፒውተር ሲመስልልን ልክ ይሄኛው ሰርቺንግ ባር ሲመጣ እዚህ ሰርቺንግ ባር ላይ ምን እናደርጋለን? ኢትዮ ኮደርስ ብለን እንጽፋለን ማለት ነው። ኢትዮ ኮደርስ ብለን ከጻፍን በኋላ በጣም ቀላል ነው። ኢትዮ ኮደርስ የሚለውን ነገር ከጻፍን በኋላ ከኪቦርዳችን በኢትዮ ኮደርስ የሚል ልክ ስንጽፍ በጣም ኢትዮ ኮደርስ ከዚህ በፊት ከተጠቀምን ይመጣል። ኢትዮ ኮደርስ የሚለውን እንጽፋለን። ከዛን ኢትዮ ኮደርስ የሚለውን ከጻፍን በኋላ እዚህ ጋር እንደምትመለከቱት ኢትዮ ኮደር ኢኒሺየቲቭ የሚል አለ። እዚህ ጋር ታያችኋል። ኢትዮ ኮደርስ ኢኒሺየቲቭ የምትላለች እሷን ሊንኳን ትክክለኛ መሆኗን አያችሁ። ከዚህ ጋር ተመሳሳይ ከሆነ እሷን ክሊክ ታደርጋላችሁ። ክሊክ ስታደርጉ ይሄን የሚመስል ፒክቸር ይመጣል ወይ ኢንተርፌስ ይመጣል። ይሄን የሚመስል ኢንተርፌስ ይመጣል። እዚህ ጋር ጌት ስታርት የምትታያለች። ጌት ስታርት የምትል ስታርት ደምትላለች። እሷን ጌት ስታርት ደምትለዋን እነካለን። ጌት ስታርት ደምለዋን እንደነካን the program offers 4 ኮርስ የተለያየ ሰርቲፊኬቶችን በነፃ ፕሮግራም እንድትጠቀሙ እንደሚያደርግ ያሳያል። እዚህ ጋር ወደ 4 ኮርሶች እነዚህ አንድሮይድ ዴቨሎፕመንት አለ። የተለያዩ የስልክ አፕሊኬሽኖችን ለመስራት እንዴት መስራት አለብን የሚለውን ኮድ ያስተምራል። ይሄ በጣም አሪፍ ኮርስ ነው። ሌላው ዳታ ሳይንስ ነው። ዳታ ሳይንስ ለተለያዩ ስታቲስቲካል አናሊሲሶችን ለመጠቀም እንዴት መጠቀም አለብን፣ ስታቲስቲካል መስራት አለብን የሚለው ነገር ያሳያል። ሌላው ፕሮግራሚንግ ፋንዳሜንታልስ ነው። ፕሮግራም ፋንዳሜንታልስ ምንድነው? የተለያዩ ዌብሳይቶችን የምንጠቀመው የተለያዩ ኮዶች አሉ። እነሱን ኮዶች እንዴት ተጠቅመን እንሰራለን የሚለውን ያሳያል። እዚህ ጋር እንደምታዩት HTML አለ፣ CSS አለ፣ የተለያዩ ኮዶች አሉ። እዚህ ጋር በመቀጠል ምንድነው? አርቲፊሻል ኢንተለጀንስ ነው። አርቲፊሻል ኢንተለጀንስ በአሁኑ ጊዜ እንደምታውቁት በጣም ተፈላጊ የሆነ ባለሙያ ነው። የተለያዩ አርቲፊሻል ኢንተለጀንሶችን እንዴት መጠቀም አለብን የሚለውን ያሳያል። እዚህ ጋር ማሽን ለርኒንጎች የተለያዩ ነገሮችን እንዴት መጠቀም አለብን የሚለውን ያሳያል። ይሄን እዚህ ጋር ያለውን ኢንሮል የሚለውን እንደነካን ኮርሱን ለመማር እንሄዳለን ማለት ነው። እዚህ አራቱንም ቅድም ያየናቸውን እንደዛ በማድረግ ነው። አዲስ ነው ሁሌም ሎጊን ቱ ኮንቲኒው የሚለውን እንደዚህ ልካችን እንደነካን እቺ ኢንተርፌስ ትመጣለች። ኢንተርፌስ ትመጣ ሎጊን ቱ ኮንቲኒው የሚለውን ይመጣል። ከዚህ ጋር ሁለት ኢንተርፌሶች ማለት ሳይን አፕ እና ሳይን ኢን የሚል ሁለት ነገሮች ይመጣሉ። አዲስ ከሆነ ሁሌም ሳይን አፕ ላይ መሆን መቻል አለበት። ሳይን አፕ የሚለውን ክሊክ እናደርግ። ሳይን አፕ ክሊክ ስናደርግ በጉግል መግባት ፈልገው በፌስቡክ ነው የሚለው ያስመርጠናል። ከሁለት አንዱ መርጠን እንገባለን ማለት ነው። ስለተከታተላችሁ ከልብ እናመሰግናለን። ይህ ከአርባ ምንጭ ጤና ሳይንስ ኮሌጅ የተላለፈ መስጅ ነው። ሁላችሁም ተማሪዎች ስልጠናውን በራሳችሁ ስልክ አርብ ዕለት በመገኘት እንድሰለጥኑ እያልን ከወዲሁ ጥሪያችንን እናስተላልፋለን። መልካም ጊዜ ብለናል።